በቃ እኔና አንቺ ትንሽ እንጀናጀና ከዛ በኋላ እንጋባለን። ሁለተኛ ምስት አግባሻለሁ። አላገባክ እውነት ትልቅ ሰው ከሆነ ካንተ አላገባክም። አግብቻለሁ፣ ምስት አለኝ፣ ልጆች አለኝ። ሁለተኛ ላግባሽ ችግር የለም። እቺ ይኸው ታውቃለች። ለካ አጠገብ ላይ ልጆች አሉ። እኔ እኮ ብዙ ስለማላውቅ እኮ ነው። ማናት አንቺ አጠገብ ያለችው? እቺ ታውቃለች አንተን። የት አለች? እንደ አንቺ ፈጣ አትሸፍኔ አንቺ ናይ አሳሳይ አታሳይ አታሳይ። ማናት? የሆነ ኦሮሞ ልጅ ናት፣ ጓደኛዬ ናት። ስሟ ማን ነው? ፋጡማ። ፋጡማ yes ነገያ ሰላም ነሽ? እንዴት ነህ? እሷ ብዙ ኦሮሞኛ አትችልም፣ ግን አማን ነው። ግን እዛ አይደለም ያደግኩት። የት ነው ያደግሽው? አዲስ አበባ። አቤት አቤት። እኔ ከሚሚ በጣም ፍቅር ይዞኛል። አታቀሳስሪ፣ ምስት አለ ልጅ አለ ምናምን ብለሽ አትንገራት፣ ችግር የለም። ኧረ አንተ ገና 16 ዓመት እኮ ነው፣ ገና ህፃን ነህ። የምን ምስትና ልጆች ነው? ልጅ ቆንጆ እንደዛ ንገራት። አዎ ገና ልጅ ነው። ስለዚህ በቃ ተቀባላችሁ። አዎ እንደዛ ንገሪ እንጂ ፎቶ ነው ፎቶ ነው ያላጠፍኩት ወይስ በቪዲዮ ነው የወጣው? አንተ ፎቶ ነው ለጠንኩት። ረመዳን ነው በቪዲዮ እንትን ይከብዳል። በቪዲዮ ማውራት ቁጭ ብለህ ተኝቼ ነው ያወራጋለ። ይደክማል እኮ ያስደክማል። ኦሙ ወይኔ ሰው እኔ ቢሆን ሞች ያለው እውነት እኔ አልችልም። እኔ ቢሆን አልችልም። ጾሙ ይከብዳል በጣም በጣም ዛሬ በጣም እኔ ራሱ እኔ ግን በኋላ ማገባው እስላም ነው ማገባው። እኔ ክርስቲያን ነኝ ግን እስላም ነው ማገባው በኋላ። እውነት አላህ ያርግልሽ ሀቢብቲ። በቃ እስላም ማግባት ካልቀራሽ እኔን አግቢ። አንተ ትልቅ ሰው እኮ ነህ። እኔ ገና አንተ እኮ አንተ ብትልድ እኮ እኔን ታደርሰኝ። እኔ ህፃን ነኝ። አንተ ምን ሆነህ ነው? እንዴት ነው እንደዛ የምታወራው እንዴ? ገና 28 ዓመት እኮ ነው። 18 ነው። 18 አይደለም፣ አልዋሽም፣ ውሸት ሐራም ነው። 28 ነው። 28 ቴንክ ዩ ፎሎ የሚታረጉ ልጆች በጣም አመሰግናቸዋለሁ። በኋላ ወጥቼ መልሳቸዋለሁ። የሁላችሁም ጌታ እንዳታነሱ ፎሎ አርጉ፣ ፎሎ አርጉት። የደቡብ ቆንጆ በጣም እኔ ተከታተሉኝ። በጣም ተጫዋች ፌቤት ነኝ፣ የዋ ነኝ። ውስጤ ደግሞ በጣም ነው ሰው የምወደው። ጌታ ለሰው ልጅ ክፉ አላስብም። ውስጤ በጣም የዋ ነው፣ ጥሩ ሰው ነኝ። ያው ራሴን ጥሩ ነው ማለት ያው ይከብዳል፣ ግን ችግር የለም። ለምን ሰው የሚወደኝ በግልጽነት ነው። በቃ እኔ ግልጸኛ ነኝ። እንደምናምን ሼም መፍራት ምናምን አላውቅም። ሰው ከወደድኩ ወደድኩ፣ ከተጫወትኩ እንደዛ ነኝ። ሼም ምናምን ይሄ ምናምን አላውቅም። እኔ ባይዘ ፈጣጣ ነኝ። ደግሞ ሰው ሲነካው እኔ ሳነካ ሰው ከነካኝ ሰይጣኔ ነው የሚነሳኝ። በቃ እሱም ብቻ ነው እኔ ማልወደው። ከዛ ፎሎ ባክ የሁሉም ወጥቼ ማለት ነው በአንድ እሺ ችግር የለም እዚህም ያለው መልሳለሁ። ግን ስለዚህ ፎሎ አርጉኝ፣ ፍሬንድ ሆኑኝ ከኔ ጋር ፎሎ አርጉት። ፋሚሊ ወንድ ከተ ነው ፎሎ አርጉት። እዚህ ያላችሁ 1200 ሰው አላችሁ፣ ፎሎ አርጉት። ይገባለሁ ከልጁ ጋር አናግረኝ። እውነት ይሄ ያለቀሰች ነው ለኔ ሳይሆን እኔ እሱ ባይዘይ በ15 ቀን ውስጥ የማገኘው ብር ነኝ። እኔ በብዙ ብር ነው የምሰራው ማዳም ቤት ወደ 70 ወደ 80 ሺህ እንደዛ ነው በወር እኔ የምበላው። ግን ለኔ ምንም አይመስልም። ግን ይሄ ያው ሐራም ወይ ለኔ ያልሆነ ወይ ለሷ ያልሆነ በመሃሉ ስለተበላ እሷ ትንሽ ስለምትሆን ለሷ ብዬ ነው ይሄን የሚታገለው ባይዘዊ ማለት ነው። ለሷ ብዬ ነው ከዚህ እንደዚህ ለኔ የሚቃጠለው። ስለዚህ ቢመልስ ለሱም ለምን የሴት ልጅ ምንም አይጠቅምም። በሲተት ሄዷል ብላ
በጸባይ ከጠየቀች መመለስ ምን ያደርጋል እሱ? ቢያንስ 20 ሺህ ብር ወይ 20 ምናምን ቢያንስ ግማሽ ብር ቢመልስ እኮ ምንም አያደርግም እሱ። እውነት ላ ወላሂ ይመልሳል። አይዞሽ ይመልሳል። እኔ አንተ ያስመልሳል። እኮ ስትይዘኝ ጌታን ታስጨርሳለህ ብዬ ነበረ። ነገሩ በመንገድ ቀራ። ወላሂ እመኝ በቃ ይመልሳል። አሁን እኮ ስላልተስማማ ሳሚና እሱ ወሬ አልተስማማ ነው እኔ ዝም ያልኩት እንጂ ይመልሳል። አካውንቱን ላክልኝ። ሳሚ እኔ እንደነገርኩ ነው ያወራት። ሳሚ እኔ እንደነገርኩ ልጅቷ የገዛችው በእርግጠኛ አንበሳ ነው፣ ግን አንበሳ እሷ በስነ ስርዓት አልሰጣችም። ለዛ ልዩ ደግሞ እኔ ጋር የደረሰ ጊፍት ነው የሚከፍለው አለ። ሳሚ ደግሞ እሷ የገዛችበት 70 ምናምን ሺህ ነው አይክፈል አለ። እኔ ስጠኝ አላልኳትም። ቤት ቲክታክ የቆረጠ ምናምን አይመለከተኝም። እኔ ጋር የገባ አውጥቼ